ውድ የኤክስትሪም ተከታታይ ቤተሰቦቻችን ይህ በየሳምንቱ ወደ እናንተ የሚቀርበው ትምህርታዊ መሰናዷችን ነው። ቁም ነገር በማህበራዊ ሚዲያ ላይ መከታተል የምትፈልጉ ይህ ብዙ የምታተርፉበት ቤታችሁ ነው። ትምህርት፣ ማህበራዊ ህይወት፣ ጓደኝነት፣ ፍቅር፣ ትዳር፣ ቤተሰብ በብዛት የሚዳሰሱ ቁም ነገሮች ናቸው። ቤተሰብ ለመሆን ሰብስክራይብ፣ ቪዲዮውን ላይክ እና ለወዳጆቻችሁ ሼር ማድረግዎን አይርሱ። ሐሳባችሁን፣ ጥቆማችሁንና ጥያቄዎቻችሁን በኮመንት መስጫው ላይ አኑሩልን። አሁን በቀጥታ ወደ ዛሬው መሰናዷችን። ውድ ተመልካቾቻችን ወደ ኤክስትሪም የትምህርት ማማከርና ስልጠና ማዕከል እንኳን በደህና መጣችሁ። የትምህርት ጉዟችሁን በላቀ ስኬት ለመምራት ዝግጁ ናችሁ? በዛሬው ክፍል ትምህርታችሁን ሊመሩና ስኬትን እንድታገኙ ሊረዷችሁ የሚችሉ ውጤታማ የትምህርት ግቦችን እንዴት ማውጣት እንደሚቻል እንነጋገርበታለን። የትምህርት ግቦችን ማውጣት በትምህርት ጉዟችሁ ውስጥ ወሳኝ እርምጃ ነው። በሚገባ የተቀመጡ ግቦች አቅጣጫን፣ ተነሳሽነትንና ዓላማን ይሰጣሉ። ይህም በትኩረት እንድትቀጥሉና እድገት እንድታስመዘግቡ ያግዛችኋል። የትምህርት ግቦችን ማውጣት ለምን አስፈለገ? የትምህርት ግቦች ምን ማሳካት እንደምትፈልጉ ግልጽና ጥርት ያለ እይታ እንዲኖራችሁ ለማድረግ እና ወደዚያ ለመድረስ የሚያስችል የመንገድ ካርታ ለመፍጠር ይረዳሉ። እንደ ማነቃቂያ መሳሪያ ሆነው ያገለግላሉ። ጠንክራችሁ እንድትሰሩ እና ለትምህርታችሁ ቁርጠኛ እንድትሆኑ ያበረታታሉ። ውጤታማ የትምህርት ግቦችን ለማውጣት የሚረዱ እርምጃዎች። አንደኛ፣ ፍላጎቶቻችሁን ለዩ። በትምህርት ረገድ ምን ማሳካት እንደምትፈልጉ ለማሰብ የተወሰነ ጊዜ ውሰዱ። ውጤቶቻችሁን ማሻሻል፣ አንድን የትምህርት አይነት በሚገባ ለመረዳትና ዕውቀቱን የራስ ለማድረግ ወይም ለአንድ የተወሰነ ፈተና መዘጋጀትም ይሁን። ያም ማለት በትምህርት ቤታችሁ ለምትሰጡ እንደ ሚድ፣ ፋይናል ኤግዛምስ ለመሳሰሉት ፍላጎቶቻችሁን ማወቅ የመጀመሪያው እርምጃ ነው። ሁለተኛ፣ ግቦቻችሁን ስማርት አድርጉ። ግቦቻችሁ የተወሰኑ፣ ሊለኩ የሚችሉ፣ ሊደረስባቸው የሚችሉ፣ ተዛማጅነት ያላቸውና በጊዜ የተገደሙ መሆናቸውን አረጋግጡ። ለምሳሌ በሂሳብ ትምህርት የተሻለ መስራት እፈልጋለሁ ከማለት ይልቅ በዚህ ሰምስተር መጨረሻ የሂሳብ ውጤትን ከሲ ወደ ቢ ማሻሻል እፈልጋለሁ በሉ። ሶስተኛ፣ ግቦችን ወደ ትናንሽ ድርጊቶች ከፋፍሉ። ትልልቅ ግቦችን ወደ ትናንሽና በቀላሉ ሊተገበሩ ወደሚችሉ ተግባራት ከፋፍሏቸው። ይህም ግቦቻችሁ በጣም ከባድ እንዳይሆኑ ያደርጓችሁና ለውጦቻችሁና እድገታችሁን በቀላሉ እንድትከታተሉ ያስችላችኋል። ለምሳሌ ግባችሁ የምርምር ጽሑፍ መጻፍ ከሆነ ርዕስ መምረጥ፣ ምርምር ማካሄድና ረቂቅ መጽሐፍን የመሳሰሉ ተግባራት አድርጋችሁ ከፋፍሉት። አራተኛ፣ የጊዜ ሰሌዳ አውጡ። ግቦቻችሁን ለማሳካት ግልጽ የሆነ የጊዜ ሰሌዳ አዘጋጁ። አንድን ተግባር የምትጀምሩበትን እና የምትጨርሱበትን ግልጽ ጊዜ ማስቀመጥ ተጠያቂ እንድትሆኑ ይረዳችኋል። በትክክለኛው መንገድ ላይ ለመቆም እድገታችሁን በየጊዜው ገምግሙ። አምስተኛ፣ ግትርነትን አስወግዳችሁ ከሚለዋወጠው የጊዜው ሁኔታ ጋር ራሳችሁን አላምዱ። ተለዋዋጩ ነው። እንደ አስፈላጊነቱ ግቦቻችሁን ለማስተካከል ክፍቱ ነው። አንዳንድ ጊዜ ሁኔታዎች ይለዋወጣሉ። እናም እቅዶቻችሁን በዚሁ መሰረት ማስተካከል አስፈላጊ ነው። ተለዋዋጭነት ተስፋ ሳትቆርጡ ትኩረታችሁን እንድትጠብቁ ያስችላችኋል። ስድስተኛ፣ ስኬቶቻችሁን ሰለብሬት አድርጉ። ስኬቶቻችሁን ዕውቅና ስጡና ሰለብሬት አድርጉ። ምንም ያህል ትንሽ ቢሆኑ እድገታችሁን ማወቅ መነሳሳትን ይጨምራልና ለግቦቻችሁ ያላችሁን ቁርጠኝነት ያጠናክራል። ሰባተኛ፣ ድጋፍ ፈልጉ። እርዳታ በሚያስፈልግበት ጊዜ ለመጠየቅ አታመንቱ። ከአስጠኚ፣ ከአስተማሪ ወይም ከቤተሰብ አባልም ይሁን ድጋፍ ማግኘት ወደ ግቦቻችሁ በሚሰሩበት ጊዜ መመሪያና ማበረታቻ ሊሰጥ ይችላል። የአስጠኚ ድጋፍ እንደሚያስፈልጋችሁ ከተሰማችሁ እንዴት ተማሪን ውጤታማ እንዲሆን
መርዳት እንዳለባቸው በማዕከላችን የሚሰጠውን ስልጠና ወስደው በውስጣችሁ ያለውን አቅማችሁን ዛሬ በትምህርታችሁ ነገ ደግሞ በሚኖራችሁ የህይወት ገጠመኞቻችሁ እንዴት መጠቀምና ውጤታማ መሆን እንደምትችሉ የሚያሳዩአችሁ አስጠኞች እኛ ኤክስትሪሞች ጋር ስላሉ አናግሩን። አስጠኞቻችን ትምህርትን ብቻ ሳይሆን የተሻለ ነገያችሁን ለመቅረጽ የሚተጉ ናቸውና ለመመካከር በ0929835602 አሊያም በ0965861599 ላይ አስጠኝ ብላችሁ ደውሉልን። ከእናንተ ፍላጎትና የህይወት ግባችሁ ጋር የሚጣጣሙና ህልማችሁን እውን እንድታደርጉ አስተማማኝ በሆነ መንገድ የሚያግዟችሁን አስጠኞች ታገኛላችሁ። እነዚህን ምክሮች ጠቃሚ ሆነው ካገኛችሁ የትምህርት ስኬትን ለማግኘት ለተጨማሪ መመሪያዎች ቻናላችንን ሰብስክራይብ ማድረጋችሁን አረጋግጡ። የእናንተ ድጋፍ እንደናንተ ያሉ ተጨማሪ ተማሪዎችን ለማብቃት ይረዳናል። በመጨረሻም የትምህርት ግቦችን ማውጣት የትምህርት ጉዟችሁን የራሳችሁ ለማድረግ የሚረዳችሁ ወሳኝ መንገድ ነው። እነዚህን እርምጃዎች በመከተል ለስኬት የመንገድ ካርታ መፍጠርና በጉዞ ላይ መነሳሳትን መጠበቅ ትችላላችሁ። ዛሬ ከኛ ጋር ስለነበራችሁ እናመሰግናለን። በሚቀጥለው ክፍላችን እነዚያን ግቦች እንድታሳኩ የሚረዷቸውን ውጤታማ የማጥኛ ዘዴዎችን እንወያያለን። ይጠብቁን።